ቻይና ላይ ሎንግ ተርም ቪዛ ወይም ሬዚደንስ ፐርሚት እንዴት ማግኘት ትችላለሁ እያላችሁ በጣም ብዙዎቻችሁ ተጠይቁናላችሁ። ሶ ዛሬ ምላሹን ልስጣችሁ። ቻይና መታችሁ ለረጅም ጊዜ መቆየት ከፈለጋችሁና እዚህ ለመኖርም ከፈለጋችሁ ለረጅም ጊዜ ቪዛ የምታገኙባቸው ሁለት አይነት መንገዶች አሉ። አንደኛው በስቱደንት ሲሆን ሁለተኛው ደግሞ በስራ ነው ማለት ነው። ሶ በስቱደንት ከሆነ እናንተን አክሰፕት የሚያደርግ ትምህርት ቤት በስኮላርሺፕ ወይንም ደግሞ በክፍያ አፕላይ አድርጋችሁ ኢትዮጵያ ላይ የአንድ ወር ቪዛ ከተቀበላችሁ በኋላ እዚህ ከመጣችሁ በኋላ ወይ በክፍያችሁ ወይ ደግሞ በስኮላርሺፓችሁ ልክ ቪዛችሁን ኤክስቴንድ ያደርጉላችኋል፣ ሬዚደንስ ፐርሚት ይሰጧችኋል ማለት ነው። ሁለተኛው መንገድ ደግሞ በስራ ነው። በስራ ደግሞ እንዲሁ ለማግኘት ሁለት አይነት መንገዶች አሉት። አንደኛው የሚቀጥራችሁ ካምፓኒ ያስፈልጋችኋል። የሚቀጥራችሁ ካምፓኒ ወርክ ቪዛ ያሰራላችኋል which is ሬዚደንስ ፐርሚት እንዲሰጣችሁ ይረዳችኋል ማለት ነው። ካልሆነ ደግሞ እኛ እንዳደረግነው ካምፓኒ ከፍታችሁ በራሳችሁ ካምፓኒ ስር ተቀጣሪ ሆናችሁ ሎንግ ተርም ቪዛ ወይም ሬዚደንስ ፐርሚት ማግኘት ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ አንዳንድ ሰዎች የሚያደርጉት በኤም ቪዛ ወይም በአንድ ወር ቪዛ 3 ጊዜ ወደ ቻይና ከተመላለሳችሁ በኋላ በአራተኛው የአመት ኤም ቪዛ አፕላይ ማድረግ ትችላላችሁ። ይሄ ቪዛ ብቻ ነው፣ ሬዚደንስ ፐርሚት አይደለም። ነገር ግን የአመት ቢሰጣችሁ መልቲፕል ኢንትሪ ነው የሚሆነው። እንደፈለጋችሁ መግባት መውጣት ትችላላችሁ። ነገር ግን ቻይና ከገባችሁ በኋላ መቆየት የምትችሉት ለ30 ቀን ብቻ ይሆናል ማለት ነው። ሶ በ30 ቀን ውስጥ ከቻይና ወጣችሁ መግባት ይጠበቅባችኋል ማለት ነው። ስለዚህ አብዛኛው ሰው የሚያደርገው ሜቢ ቅርብ ሀገራቶች ላይ ወጥቶ ይገባል ማለት ነው which is እንደነ ማካኦ እንደነ ሆንግ ኮንግ እንደነ ታይላንድ ያሉ ሀገሮች ላይ እየወጡ እየገቡ ለረጅም ጊዜ ቻይና ላይ መቆየት ይችላሉ። ያው ይሄ ነገር በቻይና መንግስት የሚደገፍ አይደለም። ወይም ላስት ይር ላይ የወጣ ኖቲስ ነበረ ከገቨርንመንት በኤም ቪዛ መታችሁ ጎረቤት ሀገር እየወጣችሁ መግባት እንደማይቻል እንደዚህ አይነት ነገር አለ። ነገር ግን ያው አይቻልም ብለው ያወጡት ነገር የለም እስካሁን ድረስ። ስለዚህ ያው አንዳንድ ሰዎች የተጠቀሙበት ይገኛሉ። ሶ እንደዚህ አይነት መንገዶችን በመጠቀም ቻይና ላይ ሎንግ ተርም ቪዛ ኖራችሁ መታችሁ መስራት መታችሁ መማር ትችላላችሁ ማለት ነው። ሶ ስለ ቻይና ትክክለኛ መረጃ ማግኘት የምትፈልጉ ከሆነ የኛን ፔጅ ፎሎ ማድረግ እንዳትረሱ። የእናንተው ታማኝ የቻይና ኤጀንት ቻይና ገበያ። መልካም ቀን ይሁንላችሁ።